ክሬን በጠስኩኝ ሃይማኖት አልነበረኝም እስከ ቅርብ ጊዜ ድረስ ስለማምንም አላመልክም ምናምን ማንም አላምንም ዝም ብዬ የምኖረው እኔ ከዚህ ማህበረሰብ ውስጥ ወጥቼ እንዴት እንደዚህ ያደርጋለሁ እንደዚህ የሚል ፊልም አልሰራውም እኔ አልሰራውም ፊልሙ ሊታይ ይችላል አሁን አይ ዶንት ኖ አሁን ላይ በመንግስት እጅ ነው መሰለኝ ፊልሙና እነሱ ናቸው የሚወስኑት ፕሮዲዩስም ያደረጉት እነሱ ናቸው ስለዚህ እነሱ ናቸው የሚወስኑት ስለ ፊልሙ ምናምን ምን እንደሚሆን ምናምን እነሱ ናቸው የሚወስኑት ባልሰራውት ብያለሁ አርፌ እንደማንኛውም ሰው እንደማንኛውም ቲክቶከር መኖር ይችላል ፊልም ስለሰራው እኔ ላይ የሚጨምረው በገንዘብ ደረጃ ምንም ነገር የለም ፍላጎቴን ከማሳካት አንፃር ነው ያየሁት እኔ ከዛ ዩቲዩብ ላይ አንድ አብርሃም የሚባል ሰው አገኘሁ ከዛ ቪዲዮ እንስራ አንድ ቀን ነው ተገናኝተን ቪዲዮ እንስራ እንደዚህ አጋጠመኝ ብዬ ብዙ ማውራት አልፈለኩም ለምን ሌላ ነገር ስለሚሉኝ በጣም መልካም ሰው ነው እግዚአብሔር አንድ ቪዲዮ አሰራኝ በአንድ ቪዲዮ 20 ሰብስክራይብ ምናምን አገኘ አብርሽ ግሬስ ይባላል ሜቢ እናንተ እንደዚህ አይነት ቻናል አትከታተሉ ትችላላችሁ ስሙ አዲስ አይደለ ቼክ ባደረገው ትክክለኛ ታገኘዋል ልክ ከምታስቡት በላይ በጣም መልካም ሰው ነው እግዚአብሔር አያቀኝም የትም አያቀኝም ዩቲዩብ ላይ ነው የሚያቀኝ ረሙን ያስተዋወቀኝ ረሜ አመሰግናለሁ በጣም በዚህ አጋጣሚ ረሜ ያስተዋወቀኝ ከዛ ከሱ ጋር አንድ ቪዲዮ ፕራንክ ምናምን ለመስራት ሞከርኩኝ የሆነ ግርግሮች ተፈጠሩ ምናምን